ልጄ ከነካው ጭቃ በላይ ልጅነቱ ዋጋ አለው። ልጄ ካጠፋው ጥፋት በላይ ልጅነቱ ዋጋ አለው። በልጄ ፊት ላይ መልኬን አየዋለሁ፣ እንቅስቃሴን አየዋለሁ፣ ህይወቴን አየዋለሁ። ልክ እንደዛ ቆሽሻችኋል፣ ወድቃችኋል፣ ተሳስታችኋል፣ አጥፍታችኋል። ስቲል በማይለዋወጥ ፍቅር ይወዳችኋል። ጴጥሮስ ካደው፣ በገረድ ፊት ካደው። ከክህደት በኋላ የሚሾመው የኔ ጌታ ብቻ ስለሆነ ከሞት ሲነሳ ጴጥሮስን ፍለጋ ጴጥሮስ መረቡን ወደሚያጥብበት ቦታ ሄደ። የኔ ጌታ ጴጥሮስ ተወደኛለህ አለው። አያችሁ፣ ከክህደት በኋላ ሁሉ የሚሾመው የኔ ጌታ ብቻ ነው። የመጀመሪያው ነገር መለወጥ ከፈለጋችሁ ከምስኪን ደጅ ጠኝነት መንፈስ ተላቃችሁ የልጅነትን አመለካከት እንድትይዙ ይገባል። ሰው ከኃጢአት ክስ ነፃ ሊወጣ የሚችለው እንደዚህ ነው። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያድነናል ተብሎ እንደተጻፈ የእግዚአብሔር ቃል እንደሚናገር ከኃጢአት ሁሉ ከአንድ ኃጢአት እንዳይመስል፣ ከሁለት ኃጢአት አይደለም፣ ከሶስት ኃጢአት አይደለም፣ ከኃጢአት ሁሉ። የትኛው የኃጢአት አይነት ነው አንቺ ያለብሽ? የትኛው የኃጢአት አይነት ነው አንተ ያለብህ? የዝሙት ኃጢአት፣ የስካር ኃጢአት፣ የስርቆት ኃጢአት፣ የአመፃ ኃጢአት፣ የውድቀት የማጭበርበር ኃጢአት፣ ለየትኛው ኃጢአት ነው? የትኛው ኃጢአት ቢሆን ከክርስቶስ ኢየሱስ የማንጻት ኃይል ከማንጻት ጉልበት በላይ የሆነ የለም። እንደዚህ ይላል፣ ክርስቶስ ኢየሱስ ደም ከኃጢአት ሁሉ ያድነናል። እስቲ አሁንም አሜን በሉ። ወዳጆቼ ኃጢአትን ካልተዋችሁት አይተዋችሁም። ኃጢአትን ካላቆምነው እሱ ያቆም። ተስፋ የእግዚአብሔር የታማኝነት ስሙ ነው። ተስፋ ይቆርጥልናል። ለካ ተስፋ መቁረጥ እግዚአብሔር ታማኝ አይደለም ማለት ነው። እኔ ደግሞ ታምኖልኝ እንጂ ማቀው ሌላ ነገር አላውቅም። ማዕበል ስለሌለብኝ አይደለም ቀጥ ብዬ መሄደው፣ ወጀብ ስለሌለብኝ አይደለም ቀጥ ብዬ መሄደው። የሀገሬ ልጆች እህቶቼ፣ ኢትዮጵያ ውስጥ ተምራችሁ ብትመረቁ ስራ እንደማትይዙ እያወቃችሁ ብትማሩ፣ ሲቪል ኢንጂነሪንግ ተመረቃችሁ ስራ የሌላችሁ። ሚካኤል አንጅሎ አንድ ጊዜ ድንጋይ ይጠርባል። ምን ያደርግልሃል ሲለው መልአክ ይታየኛል አለው ለጓደኛው። ከወደቀ ድንጋይ ውስጥ መልአክ ይታየዋል። እቺ በኢኮኖሚ የወደቀች፣ በፖለቲካ የወደቀች፣ በማህበራዊ ጉዳይ የወደቀች ያለች ሀገር ላይ ከ2-3 ዓመት በኋላ በዚች ምድር ላይ ባለ ታሪክ ማን እንደሚሆን ማን ያውቃል? ዮናታን እንደዚህ ሰብስቦ ነው የሚያስተምረህ። የእናንተ ግን ከዚህ እንደሚበልጥ 100% ጥርጥር የለኝም። ቢያንስ እኔ ያረኩትን አትደግሙምና የተሻለ ትሰራላችሁ። ለምን ተስፋ ቆረጥክ? ረዳት ስለሌለ፣ ወገን ስለሌለ። 4 ሰዓት ፊልም የምታይ 40 ደቂቃ ቃል መስማት ሲከብድህ መከራ የሚባል አጣብቂኝ ውስጥ ይከትህና መጮህ ትጀምር። በጣም ብዙ ሰዎች ሀብት ሲያፈሩ፣ ገንዘብ ሲያፈሩ፣ የሆነ ነገር ላይ ሲመጡ በሰላሙ ጊዜ አልሰጥ ሲሉት አጣብቂኝ ውስጥ ከቶ ስለት እንዲሳብ ያደርጋቸዋል። ዮናስ ወደ 4 ነገር ነው የተመለሰ። አንደኛ ወደ ጸሎት ተመለሰ። ሁለተኛ ወደ አገልግሎቱ ተመለሰ። የነቢያት መሰብሰቢያ፣ የእግዚአብሔር ክብር ደመና መገለጫ፣ የእግዚአብሔር ሀሎት የሚገለጥበት ቦታ የእግዚአብሔር መቅደስ። ፊቱን ከመቅደሱ መልሶ፣ ፊቱን ከክብሩ መልሶ፣ ፊቱን ከእግዚአብሔር መገኘት መልሷል። ያ የገጠመው መከራ፣ ያ የገጠመው ችግር አንደኛ ጸሎቱን አስጀመረው። ሁለተኛ ወደ አገልግሎቱ እንደሚመለስ አናገረው። ሶስተኛ ያቆመው ምስጋና እንደው ምስጋናዬን ሰዋለሁ። አራተኛ ስለቴን ከፍላለሁ። ስለዚህ የሚያዋጣችሁን ጉዳይ ነው የምነግራችሁ። ጠቢብ ከሌላ ሰው ነው የሚማረው። አንደኛ ከእግዚአብሔር ሐሳብ እንዳትቆሙ። ሁለተኛ ጸሎት ካቆማችሁ፣ አገልግሎት ካቆማችሁ፣ ምስጋና ካቆማችሁ፣ ለእግዚአብሔር የሚሆን ነገር ካጣችሁ፣ እነዚህን ሁሉ ሊቀበላችሁ አጣብቂኝ ውስጥ ይከታችኋል። ቢኬርፉ። እግዚአብሔር ሉዓላዊ አምላክ አማክሯችሁ ምን ይመስላችኋል ብሎ አይቀበላችሁ። ከመሆኑም ብታመሰግነኝ ምን ይመስልሃል? ይከፋል ብሎ ምስጋና አይቀበልም፣ ይዘጋባል። ሰው ጨጓራ ውስጥ ሆኖ እየታሸ መቼም የአሳ ነባሪ ዮናስን ስለዋጠ ጨጓራው መስራት አያቆምም። እየታሸ ተንበረከከ። ወደ አምላኬ በመከራ ውስጥ ሳለው እግሩን ሰብሰብ አድርጎ ሳለው እጮሃለሁ። እግዚአብሔርም ሰማኝ። እንደው ወደ መቅደሱ መለከታለሁ። እየታሸ ነው። ብዙ ሰው እየታሸ ነው ጸሎት ውስጥ የሚገባው። ካልታሸ አይገባማ። እሺ ሲያደርገው እንደ ባሌ ቆሎ፣ እንደ ገብስ ቆሎ። እሺ ስራ አስኪያጁ ከላይ ኤችአሩ ከታች ነው። አብረው ሲያሹት አባቴ የነጌታ ማለት ጀመረ።
አሸት ዘረ ከዛ በፊት ገና ስራ እንዳገኘ የመጀመሪያ ወር ደሞዝ ላይ ቸርች ከፊት ይመጣል። ሁለተኛው ወር መሃል ላይ ይቀመጣል። ሶስተኛው ወር ደሞዝ ከኋላ ይቀመጣል። አራተኛ ከቸርች ጋር በጣም ቢዚ ነኝ፣ ይገርማል። ቢዚ ነኝ፣ በጣም ቢዚ ነኝ ሲል ጸልዬ ያስከፈትከውን የሥራ በር ምክንያት አድርገህ ከደጄ ጠፋ፣ ከፊት ጠፋ፣ ከጸሎት ጠፋ። ስራ አስኪያጁን ከላይ ኤችአሩን ከታች ዘበኛውን ከጎን ሲያደርገው ወገኖቼ እሳት ላይ ነኝ። እሳት እዚህ ሁኔታ ውስጥ የከተተው ልቡ እንጂ ሌላ ነገር ነው። ዮናስ መልስ እንደተመለሰለት የሚያውቀው ከገባበት ጉድጓድ ሲወጣ ሳይሆን ከልብ ልከኝነቱ ተመልሶ ከእግዚአብሔር ጋር ሲስማማ ነው። ከእግዚአብሔር ጋር ሲስማማ ነው መልስ እንዳገኘ ወዳጄ የተዘጋ ሲከፈት ያጣውን ስታገኝ አይደለም መልስ ያገኘው። ያንተ መልስ ልብ ከእግዚአብሔር ልብ ጋር ሲስማማ ነው። ሐሳብ ከእግዚአብሔር ሐሳብ ጋር ሲስማማ የዛን ጊዜ እውነት ትክክለኛ መልስ አገኘ። አይነጉም ያልናቸው ሌሊቶች አልነጉም፣ ነግተዋል። አናልፋቸውም ያልናቸውን ጊዜያቶች አልፈናል። ይሄ እንዴት ይሆናል ያለው ነገር ሆኗል፣ ተችሏል። በቁማችን በተረሳንበት አገር ጌታ አክብሮናል። መቃብራችንን ደፍኖታል። የትኛውም ነገር ያልፋል። የትኛውም ያላችሁበት ሁኔታ ያልፋል። ማለፍ ስለሚፈልግ ሳይሆን ማለፍ የተፈጥሮ ሕጉና ሁሉን አሳላፊ የሆነው እግዚአብሔር ዙፋኑ ላይ ስላለ የትኛውም ነገር ያልፋል።